እንግዳ በመጣችን ደስ ይለኛል። ትላንትናና ከትላንትና በስቲያ ግን ሐረር ላይ ምናልባት እንደ ሚዲያ እናንተም ተከታትላችሁ የሰማችሁት ነገር ሊኖር ይችላል ብዬ አምናለሁ። ጭናቅሰን ላይ ሜሶ ላይ ከእንደገና በሞያሌ በኩል የታጠቁ ኃይሎች ሰላማዊ ሰውን የኦሮሞን ልጆች እየገደሉ ነው። በመግደልም ብቻ አላበቁም፣ ገሎም እያቃጠሉ ነው። ስለዚህ በጣም እንደ አንድ ኦሮሞ እንደዚች ሀገር ዜጋም በጣም ውስጤን ነክቶታል ማለት ነው። ስለዚህ ስሜት የተደበላለቀ ነው። ይሄ ነገር በአስቸኳይ የማይቆም ከሆነ አሁን ጠቅላይ ሚኒስቴሩ የሚለፉት ነገር ከንቱ ነው የሚሆነው ማለት ነው። ገዳዮች ለፍርድ የማይቀርቡ ከሆነ ገዳዮች ትክክለኛውን ፍርድ የማያገኙ ከሆነ ፍቅር ብቻው ምንም አያደርግም። ለኔ ፍቅር የሚያስፈልገው በፍቅር ለሚሸነፍ ሰው ነው። እባክህ እየተባለ ንጹሃን ዜጋን የሚገድል ኃይል ካለ እንግዲህ ፈጣሪም የሱ ገደብ እንኳን አለው እኮ ፈጣሪም ታግሶ መጨረሻ ላይ ኃጢአተኛውን ይቀጣል አይደል? እና የተደበላለቀ ስሜት ነው የተሰማው። ህዝብማ ምስኪን እኮ ነው። ምንም ፍራሽ በለው መሪዎቹ ነው መተኛት ያቃታቸው እንጂ ሲጠግቡ ማለት ይሄን ህዝብ ምን ትለዋለህ አንተ? የዚህ ሀገር ዜጋ ኢትዮጵያዊን አይደል? ምናልባት ስለ ህዝቡ ይሄን አይነት ጸባይ ያለው ህዝቡ እንደዚህ አይነት ነገር ነው ክፉ ነው ደግ ነው ላንተ አልነግርም። ዕውቀትን ማሳነስ ይሆንብኛል። ምክንያቱም የዚህ ሶሳይቲ ማህበረሰብ ከዚህ ሶሳይቲ ስለወጣ ማለት ነው። የሚገርመው ነገር ይሄ ህዝብ ተቃዋሚ ነበር። በዚህ ሀገር ላይ የስልጣን ሽግግር ተደርጎ አይደለም ማለቴ መንግስትን የሚቃወም ሌላ ፓርቲ በስልጣን ላይ ወጥቶ አይደለም። ኢህአዲግ ራሱ ነው አይደል እንዴ? ግን ይሄ ህዝብ ችግሩ የሚሰማው ያጣ እንጂ ችግሩ ከተቃዋሚ ፓርቲ ወይ አገሪቷን ሲመራ ከነበረው ፓርቲ አይደለም። ይሄ ህዝብ መገደል አይፈልግም። ይሄ ህዝብ በግፍ መሰቃየት አይፈልግም። ይሄ ህዝብ ያለ አግባብ መዘረፍ አይፈልግም። ዶክተር አብይ አህመድ እና የትግል ጓዶቹ ጎንበስ ስላሉለት ብቻ ነው እንጂ ዛሬም መገደል አለ። ገብቷል? ይሄ ምስኪን ህዝብ የሚገድል አካል